የሸዋልዑል መንግስቱና አስደናቂ የጥበብ ስራዎቿ ያልተነገሩትን ዛሬ እንናገራለን። የችግሬ ቁስል ቢቆጠቁጠኝም የመንፈሴ ሽብር ጤና ቢነሳኝም ዘውትር መሳቅ እንጂ ለቅሶ አይሞክረኝም። በ1964 ዓ.ም ሙዚቃ በሐረር በሚል ርዕስ ባዘጋጀችው የሙዚቀኞችን ታሪክ በከተበችበት መጽሔት መግቢያ ላይ ያሰፈረችው ግጥም ነው። የሸዋልዑል መንግስቱ ብዙ ሰርታ ብዙ ያልተዘመረላት ከያኒ ናት። አንዳንዶች ሲጽፉ ወይም ሲናገሩ የሸዋልዑል መንግስቱ ይሏታል። እሷ የራሷን ስም በምትጽፍባቸው አጋጣሚዎች ላይ እንዳየሁት ግን የሸዋልዑል መንግስቱ ብላ ነው የምትጽፈው። እንግዲህ አንድም የሸዋልዑል ብሎ ስም ለሴት ስለማይወጣ ልዑል የተባዕት ተዋጽኦ በመሆኑ፣ አንድም ከባለቤቱ ያወቀ በሚል ብሂል በራሱ አጠራር የሸዋልዑል እያልን እንቀጥላለን። የሸዋልዑል ሙዚቃ በሐረር የሚለውን ዝነኛ መጽሔት ስታዘጋጅ ገና የ27 ዓመት ወጣት ነበረች። አያሌ ኃላፊነቶችንም ደርባ የተሸከመችበት ጊዜ ነው። እሷ ጥቂት ኖራ ብዙ የሰራች፣ ያልኖረችውን በስራዋ ኖራ ያለፈች ናት ይሏታል። የድሬዳዋው አፍረንቃሎ የሙዚቃ ባንዱን ከመሰረቱት አንዱና የአያሌ ግጥምና ዜማ ደራሲው መሐመድ ቆቤ በአንድ ወቅት በደረጃ ኃይሌና አዜብ ወርቁ ይዘጋጅ ለነበረው የደራው ጨዋታ የሬዲዮ ፕሮግራም ስለ ሸዋልዑል ሲናገር አንዳንድ ሰው በቶሎ ስለምጠራህ ጉዳይህን ፈጥነ ጨርስ የተባለ ይመስላል ብሎ ነበር። የሸዋልዑል መንግስቱ በእርግጥም ቶሎ ከሚጠሩት ተርታ ነበረች። አንዳንዱ የሥራን ዓለም ሃሁ በሚማርበት ዕድሜ እሷ ሥራዋን ጨርሳ ተጠርታለች። ዛሬ በገጣሚነቷ፣ በዘፈን ግጥምና ዜማ ደራሲነቷ፣ በጋዜጠኝነቷ፣ በደራሲነቷና በጸሐፌ ተውኔትነቷ ብዙ የምንላት ሰው የምድር ቆይቷ የተቋጨው ገና በ32 ዓመት ዕድሜዋ ነበር። ቀጥዬ ከተለያዩ ህትመቶች በሥራ አጋጣሚ ካገኘኋቸው የተለያዩ ግለሰቦችና ልዩ ልዩ ክምችቶች ያገኘኋቸው መረጃዎች ላካፍላችሁ። የሸዋልዑል በያ ትውልድ የፖለቲካ ውጣ ውረድ ውስጥ የሚነገሩ ብዙ መልኮች እንደሚኖሯት ብገነዘብም የኔው ትኩረት ግን ያልተነገሩ ኪነጥበባዊ አበርክቶዋ ላይ ብቻ የተወሰነ መሆኑ ይታወቅልኝ። አንድም አልተነገሩላትም ብዬ የማስበው ኪነጥበባዊ ስራዎቿ ናቸው ብዬ ስለማምን። የሸዋልዑል መንግስቱ ብዙ ጊዜዋን ያሳለፈችው በሐረርጌ ፖሊስ ማስታወቂያ ክፍል በየ2 ወሩ የሚታተመውን የምስራቅ በረኛ መጽሔት በማዘጋጀት ነበር። በዚህ ክፍል ለሐረር ምስራቃዊ ሰጎን ኦርኬስትራ አያሌ ግጥሞችንና ዜማዎችን፣ ቲያትሮችንና ዝማሬዎችን ታዘጋጅ ነበር። ካዘጋጀቻቸው ቲያትሮች መካከል ሰው መልአክ ሆነ እንዴ የሚለውን ስራዋን ብዙዎች ያስታውሱታል። በሐረር ቆይታዋ ለኢትዮጵያ ሬዲዮ በትርፍ ጊዜዋ መረጃዎችን በማካፈል ታገለግል የነበረ ሲሆን በአዲስ ዘመን ጋዜጣም ጽሑፎችን ትልክ ነበር። በ1962 ዓ.ም ለመጀመሪያ ጊዜ በአዲስ ዘመን ጋዜጣ የታተመላት ጽሑፍ ሴቶች ብሔራዊ ስሜት ይኑራቸው የሚል ርዕስ ነበረው። የሸዋልዑል መንግስቱ የመጽሐፍ ደራሲም ናት። በ1962 ዓ.ም ተጽፎ በ1968 ዓ.ም የታተመውን እስከ መቼ ወንደላጤ የተሰኘ ስራዋ በዚህ ዘመን እምብዛም የሚታወቅ ባይሆንም በዘመኑ ብዙ የተነበበ ነው። በጊዜው ብዙ ያነጋገረ ነበር። የማይነሱ የማይደፈሩ ጉዳዮችን አንስታበታለች በሚል የመጽሐፉ ጭብጥ በዋናነት ስለ ጋብቻና ፍቺ፣ ስለ ጾታዊ ግንኙነትና ስለ ወንደላጤነት በነጻነት ያተተችበት ነው። ሙዚቃና የሸዋልዑል በሙዚቃው ዓለም ብዙ ሰርታለች። ዘመን ተሻጋሪ የግጥምና ዜማ ስራዎቿ ሕያው ምስክሮቿ ናቸው። ለወንዶች በሰጠቻቸው ድንቅ የዘፈን ግጥሞች ምክንያት ወንዶችን ለሴቶች የፍቅር ዘፈን የምታዘፍን ይሏታል። ሴት ሆና ሳለ
የአንድን ወንድ አፍቃሪ ልብ በዚህ ደረጃ መረዳት እንደምን ቻለች በማለት ሴት ሆኖ በወንድ ስሜት መጻፍ፣ ወንድ ሆኖ በሴት ስሜት መጻፍ የተለመደ ቢሆንም እንዲህ የልብን የሚኮረኩሩ ግን ሁሌም ጥቂቶች ናቸው። እንዲህ አይነቶቹ ገጣሚዎች ቶሎ ቶሎ የሚገኙ አይደሉም። በትውልዱ መካከል እንደ ሰንደቅ ብቅ የሚሉ እንጂ። በዚህ ዘመን እንደነ ዓለምፀሐይ ወዳጆን የመሰሉ ድንቅ ገጣሚዎችን ልብ ይሏል። ሸዋሉል በትውልዱ ጅረት በአንዱ የተከሰተች ልዩ የግጥምና ዜማ ደራሲ ነበረች። የባህል ጨዋታዎችን ወደ ዘመናዊ ዘፈን ስትቀይር ደግሞ ወደር የላትም። በሀገራችን የባህል ሥራዎችን በዘመናዊ ግጥምና ዜማ አድሶ የማቅረብ ብልሃትን ያሳዩ ከያንያን በጣት የሚቆጠሩ ናቸው። ከዋነኞቹ ዋናዋ ደግሞ የሸዋሉል ናት። በጥላሁን ገሰሰ፣ በአሊ ቢራና በሌሎችም ዕውቅ ድምፃውያን ሥራዎች ውስጥ የብዕር ቀለሞቿ ደምቀው ይታያሉ። የሸዋሉል ግጥምና ዜማ ሰርታላቸው እጅግ ከተወደዱ ሥራዎቿ መካከል የጥላሁን ገሰሰ አካም ነጉማ አንዱ ነው። አካም ነጉማ በዩማ ሄሪያን ቀቡ ቆቁማ። እስካሁን እንዳነሳ ነው ነፍስ ከዘራችባቸው የባህል ጨዋታዎች መካከል የሚጠቀስ ሥራም ነው። በራሷ ግጥምና ዜማ ዘመናዊ ሸማ ያለበሰችው ድንቅ የጥበብ ውጤት። ይህ ተወዳጅ የኦሮምኛ ዘፈን የተወዳጆቹ የዜማ አባቶች ተዘራ ኃይለ ሚካኤልና አየለ ማሞ የዜማ ድርሰቶች የተካተቱበት እንደ ውበትሽ ይደነቃል ወይም የጠላሽ ይጠላ፣ የፍቅር ሲባጎ፣ የቆለኛ ልጅ ናት እና ሌሎች 6 ዘፈኖች የተካተቱበት አልበም አካል ነው። አልበሙ በ1973 ዓ.ም ክረምት ላይ የወጣ ሲሆን አጃቢ ባንዱ ደግሞ አይቤክስ ባንድ ነበር። እንዴት ነሽ ሰላም ነሽ የሚል ትርጉም ባለው በአካም ነጉማ ፈዩማ ጥቂት ቆዝመን ወደ ሌላ የሙዚቃ ሥራው እንለፍ። ነጉማ ፈዩማ ሄሪያን ቀቡ ቆቁማ። ሌላው የሸዋሉል መንግስቱ የግጥምና ዜማ ሥራዎች ማደሪያ አንጋፋው ድምፃዊ መሐሙድ አህመድ ነው። መሐሙድ የተጫወታቸው ትዝታ፣ ሆሆ ገዳማ፣ ስደተኛሽ ነኝ፣ እንዴት ነሽ ገዳው፣ አሸወይና፣ እረ መላ መቼ ነው እና አታውሩልኝ ሌላ የሸዋሉል የድርሰት ውጤቶች ናቸው። በተለይ የትዝታ ግጥሟ ልዩ ነው። መሐሙድ ብዙ የትዝታ ዘፈኖችን የተጫወተ ቢሆንም የዚህኛው ዘፈን ግጥም ግን ለየት ያለ ነው። የሸዋሉል የትዝታ ግጥም ከለመድነው ትዝታሽ ዘወትር ወደ እኔ እየመጣ ተለምዷዊ ተረክ ያፈነገጠ ሪዲፋይንድ ነው። እንዲህ ያለ ትናንትናን ጥሶ ዛሬን ተንተርሶ ነገንም ተውሶ አምናንም አድሶ ይመጣል ትዝታሽ ጓዙን አግበስብሶ። የአንጋፋው ድምፃዊ አሊ ቢራ እና የክራሯ ንግሥት አስናቀች ወርቁን ሥራዎችን የመድረስ ዕድልም ነበራት። ከአሊ ቢራ ሥራዎች መካከል ወዮቢ ዮቢ እና አዋሽ የሚሉትን ስትደርስ ልበል እና ሰላበልልኝ የሚሉ ግጥሞችን ደግሞ ለአስናቀች ወርቁ ሰርታለች። ሌላው ትልቁ የግጥምና ዜማ ሥራዋ በዳህላክ ባንድ አጃቢነት የተሠራው የሙሉቀን መለሰ የ1969 ዓ.ም አልበም ነው። በዚህ አልበም ውስጥ የተካተቱ 10 ዘፈኖች ሁሉም የሸዋሉል መንግስቱ ድርሰቶች ናቸው። ዘፈኖቹም ጀመረኝ፣ ህልሞነሽ አትቅሪ፣ ጉብል ቀሰባ፣ የምንጃር ሸጋ፣ በኔ ሞት፣ ውብ አበባ፣ መወደድሽን ብታውቂው፣ ባይሽ ደስ ይለኛል፣ ከሴት እሷ ብቻና ትዝታ የሚሉት ናቸው። ያቺ ቆንጆ ልጅ ከልቤ ገብታ ተቀምጣለች፣ እንደናፍቃት እንዳስታውሳት ታደርገኛለች። በሸዋሉል የግጥምና ዜማ ደራሲነት፣ በጥላዬ ገብሬ አቀናባሪነት፣ በታንጎ ሙዚቃ መደብር አከፋፋይነትና በዳህላክ ባንድ አጃቢነት በተሠራው አልበም ሽፋን ላይ የሸዋሉል መንግስቱ እንዲህ ትላለች። ሕይወት፣ ሞት፣ ሐዘን፣ ደስታ፣ ፍቅር፣ ጠብ፣ ትዝታ፣ ሰላም፣ ጦርነት፣ ትግልና ድል ብሎ ዓለም ሁለንተናዋ ይስበኛል። ዜማ እንድደርስ ግጥም እንድጽፍ ይጋብዘኛል።
ስለሆነም እኔና ብዕሬ የትም መቼም ከሰፊው ሕዝብ ጋር ነን። ልቤ ገብታ ተቀምጣለች እንደናፍቃት እንዳስታውሳት ታደርገኛለች። አንዳንድ ሐሳቦች ትንቢት የሚሆኑት ለዚህ ይመስለኛል። አለ አይደል በጥቂት ቃላት እንዲነፍስ ዘርተው የሚያልፉ ዓለም ከነሰንኮፏ ከነ አበባዋና መኬላዋ የምትስባት የሸዋ ሉል በጥቂት ጊዜያት ውስጥ ብዙ ለማምረት ስትጣደፍ ስትተጋ የጊዜ የለኝም መንፈስ ሽው ብሎባት ይሆን? ፈጥና እንደምትመለስ ልቧ ነግሯት ይሆን? ማን ያውቃል? እንዲህ አይነት የሙዚቃ መረጃዎች እንዲደርሷችሁ ፔጃችንን ሰብስክራይብ እንድታደርጉ እንጋብዛለን።